ጀርመን እንዴት ገባው? በቻሰካ ፕሮግራም ሲስተም ወይም ኦፖርቹጋል ቪዛ ሲስተም ምን መስፈርቶችስ አሟላው? ቋንቋ ይጠይቃል ወይስ? ስለ ፖይንቱ ሲስተም የተለያዩ መረጃዎች የተለያዩ ለእናንተ የሚሆኑ የሚጠቅሙ ነገሮች እናወራለን ብለን አስበናል። ስለዚህ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ለሚጠቅመው ሰው ደግሞ ሼር ማድረግ አትርሱ። ሰላም ጤና ይስጥልኝ። እንዴት ቆያችሁልኝ? እንዴት ዋላችሁ? እንደምን ከረማችሁ? ሰላም ነው ወይ ብለናል። እንኳን ወደ ዮናታን ቻናል በሰላም መጣችሁ። እኔ ጀርመን ስለገባሁበት ቻንሰካት ወይም ኦፖርቹጋል ቪዛ ሲስተም ዲቴል ፕሮሰሱም ማለት ነው ከኔ ተሞክሮ እዚህም የሚመጡ ልጆች ጋር ከነሱ ጋር ሚክስ አድርጌ ዲቴል ሁሉንም ፕሮሰስ ባጭሩ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። በመጀመሪያ ቻንሰካት ምን ማለት ነው የሚለውን ምንድነው ቻንሰካት ምንድነው የሚለው ነገር ለመተንተን ያው የጀርመን ቪዛ ሲስተም ነው። እንዳንድ ፕሮግራም አድርገው ነው የያዙት። ዲግሪ እና ማስተርስ ከዛ በላይ የተማሩ ሰዎችን ወደ ሀገራቸው ለማስገባት የታሰበ ፕሮግራም ሲስተም ነው እና ሲያወጡት ይሄ ለ2 ዓመት ብለው ነበር ያወጡት እና የፈለጉትን የሰው ኃይል አላገኙም። እስካሁን ድረስ እንደተከፈተ ነው። ምንድነው ይሄ ነገር ለእኛ የሚጠቅመን ካላችሁ እዚህ መታችሁ ስራ አፈላልጋችሁ ነው የምትሰሩት። ቀጥታ ስራ አይደለም የምታገኙት። እዚህ መታችሁ ስራ አፈላልጋችሁ ነው የምታገኙት እና ይሄ ቻንሰካ ፕሮግራም በፕሮፌሽናላችሁ ወይም በስኪላችሁ ነው መስራት ያለባችሁ። ከስኪላችሁ ውጭ 20 ሰዓት ነው የምትሰሩት በሳምንት ማለት ነው። ያው የፉል ታይም ግማሽ ነው የምትሰሩት ማለት ነው። እዚህ ከመጣችሁ ላይ ግዴታ በስኪላችሁ ስራ ማግኘት አለባችሁ ማለት ነው። የተለያየ ስኪል ሊኖራችሁ ይችላል። የተለያየ የተመረቃችሁበት ሌብል አለ፣ ዲፓርትመንት አለ። በሱ መልኩ ማለት ነው ስራ ማግኘት አለባችሁ እና ካላገኛችሁ 20 ሰዓት እንዲሰራችሁ ትተላላችሁ። ያው እሱ በሌላ ቪዲዮ መጣላችኋለሁ በደንብ ዲቴሉ ማለት ነው እና ፕሮሰሱ ሲጀምሩት መጀመሪያ ከናንተ የሚያስፈልግ ዶክመንቶች አሉ። እነሱ ዶክመንቶች በደንብ ማሟላት አለባችሁ። የመጀመሪያው ዲግሪያችሁ ኦሪጂናል ዲግሪ ያስፈልጋል፣ ትራንስክሪፕት ያስፈልጋል። ያው ለውጭ ፕሮሰስ ስታደርጉ የሚያስፈልጉት ነገሮች አሉ። ያንዳንዱ ነገር እሱን አዘጋጁት። ያው ታውቁታላችሁ የሚተስፋለኝ። እዚህ ጋር ግን አንድ መናገር ፈልገው ነገር ዩኒቨርሲቲያችሁ ወይም ደግሞ ዲግሪያችሁ ሪኮግናይዝ መሆን አለበት ጀርመን አናቤዝ ውስጥ ማለት ነው። ያ ማለት ኢንተርናሽናል ትምህርት ቤቶች ለምሳሌ አሁን ዩኒቨርሲቲዎች የኢትዮጵያ የመንግስት ዩኒቨርሲቲዎች በብዛት ኢንተርናሽናል ናቸው እና ሪኮግናይዝ ሆኗል ጀርመን አናቤዝ ውስጥ። ግን ያንን ጀርመን አናቤዝ ውስጥ ዌብሳይት ገብታችሁ ከዛ ሪኮግናይዝ መሆኑን ማሳየት አለባችሁ። ምንም የምትከፍሉት ነገር የለም። ገብታችሁ ስክሪንሾት አድርጋችሁ ማውጣት ማለት ነው። ኤች ፕላስ ምናምን የሚለው አለ። እሱ ኤች ፕላስ ምናምን ትዝላለች። እሷን ስክሪንሾት አድርጋችሁ አንደኛ ዩኒቨርሲቲያችሁ፣ ሁለተኛ ዲግሪያችሁን ዲፓርትመንታችሁ ማለት ነው ተመረቃችሁበት ዲፓርትመንት እሱ ሪኮግናይዝ መሆኑን ስክሪንሾት አድርጋችሁ መያዝ አለባችሁ። ይሄኛውን ዶክመንት ማለት ነው። ሜቢ ሪኮግናይዝ ያልሆኑ ዩኒቨርሲቲዎች ለምሳሌ በብዛት የግል ዩኒቨርሲቲዎች አዲስ አበባ ያሉት ወይም ኢትዮጵያ ውስጥ ያሉት የግል ዩኒቨርሲቲዎች በብዛት ሪኮግናይዝድ አይሆኑም እና እሱን ደግሞ ሪኮግናይዝ ካልሆኑ ምንድነው ምን ይሻላል ካላችሁ እሱን ደግሞ ከፍላችሁ ሪኮግናይዝ ማስደረግ ትችላላችሁ። ይሄ ክፍያ ይጠይቃል ማለት ነው። ስንት ነው? 200 ምናምን አካባቢ ዩሮ ከፍላችሁ ሪኮግናይዝ ይሆንላችኋል። በአንድ ወር ከምናምን ቀን ይደርስላችኋል እና ለዛ ማድረጋችሁ ፕሮሰሱን መጀመር ትችላላችሁ ማለት ነው። የግል ትምህርት ቤት ለተማራችሁ አሁን እዚህ ጋር ፖይንት ሲስተም አለ ምናምን የሚለው አሁን ፖይንት ሲስተሙን በብዛት እኛ ያው እናልፈዋለን። 6 ነው ዝቅተኛ። 6 በላይ ካመጣችሁ ታልፉታላችሁ። ግን እሱ ኢትዮጵያ ኤምባሲ ላይ አይሰራም። ምክንያቱም የሚፈልጉት ዶክመንት አለ። ያንን ካሟላችሁ ኦልሬዲ ታልፋላችሁ እና ፖይንት ሲስተሙ ኦልሬዲ በቃ ዋናው ዶክመንት የመጀመሪያው እናንተ ብሎክድ አካውንት ወይም ደግሞ እዚህ የሚፈርምላችሁ ሰው ካገኛችሁ ከሁለት አንዱ ነው ዋናው ዶክመንት ማለት ነው። እሱ ካለ የመሳካት ቻንሱ ከፍ ያለ እና ፖይንት ሲስተሙ ቸክ ለማድረግ ነው የእናንተ ስታተስ ታውቁታላችሁ። ዲግሪ ካላችሁ በቃ ዲግሪ ማስተር ካላችሁ ከዛ እድሜያችሁ ይታያል። ከዛ ቋንቋ አለ። እሱን ተደማምሮ ነው የሚሆነው። ያ ቋንቋ በእርግጥ ያስፈልጋል። አይልቲኤስ ወይም ደግሞ ዶይች የዶይች አይንስ ወይም አያስባይ ምናምን እንደዛ ነገር ቢኖራችሁ አሪፍ ነው። ከሌላችሁ ደግሞ አይልቲኤስ ተመራጩ ቢቱ ነው። ቢቱ ቢኖራችሁ አሪፍ ነው።
ከዛ ውጭ ግን ቢ1 ካላችሁ ታደርጋላችሁ መሰላችሁ። ቢ1 ካላችሁ ኤልቲኤስ ቢ1 ካላችሁ ጀርመን ውስጥ የተለያዩ እንትኖች አሉ፣ ስራ መፈለጊያዎች ኢንዲድ፣ ሜክቲን ጀርመን፣ ሊንክድኢን የተለያዩ እንትኖች አሉ። እዛ ውስጥ ገቡና ስራ ያወጡ ካምፓኒዎች ትፈልጋላችሁ። እንግሊዝኛ ሌብል ያስቀምጣሉ እና ቢ1 የሚለውን በእናንተ ስኪል በእናንተ በተመረቃችሁበት ዲፓርትመንት አሁን ለምሳሌ ኤሌክትሪካል ከሆናችሁ በኤሌክትሪካል ስራ የወጡትን ታዩና ቢ1 እንደዚህ ኤሌክትሪካል ኢንጂነሪንግ ምናምን እንግሊዝ ሌብል ቢ1 የሚለው እሱን ስክሪንሾት ኮፒ አድርጋችሁ ኤምባሲ ውስጥ ማስገባት ትችላላችሁ ማለት ነው። እንደተለያየ ምክንያቱም ስራ ፈልጋችሁ ማግኘታችሁን ስራ እዛ አለ ወይ በዚህ ቋንቋ የሚለውን ኤምባሲው ፕሩፍ ማድረግ ይፈልጋል እና ከእናንተ ማስረጃ ኤቪደንስ ነገር ስለሚፈልግ ያንን ነገር ማዘጋጀት ትችላላችሁ ማለት ነው። እንደ ተጨማሪ ፖይንት ቢ1 ካላችሁ ማለት ነው። አይኤልቲኤስ ቢ2 ካላችሁ ግን አትጠየቁ። ኦልሬዲ አይኤልቲኤስ ቢ2 ካላችሁ አትጠየቁ ማለት ነው። ያ ማለት ዶይች ከሌላችሁ ነው። ዶይች ቋንቋ ግን ሰርቲፊኬት ካላችሁ ኤ2 ወይም ኤ1 ካላችሁ በጣም አሪፍ ነው ለእናንተ። እዚህም ብትመጡ በጣም አሪፍ ነው። እዚህ ጋር መናገር ፈልገው ለኤምባሲ ነው ይሄ ቋንቋ እንጂ የሚጠቅመው የእንግሊዝኛው ማለት ነው። የዶይቹ ግን እዚህ ስትመጡ በጣም የሚጠቅማችሁ እና ከሱ ላይ በጣም ይጠቅማችኋል ለኤምባሲ ማለት ነው። እዚህ ግን በጣም ከባድ ነው ስራ ለማግኘት ያለ ቋንቋ። ዶይች ቋንቋ ካልቻላችሁ ስራ ማግኘት ከባድ ነው እና እሱ ላይ ትኩረት ብታደርጉ አሪፍ ነው ቋንቋው ላይ ማለት ነው። ሜይ ቢ ወደ ሀሳብ ካላችሁ ለዚህ ማለት ነው መጣችሁ ወይ ቶሎ መጀመር ትምህርት ወይ ደግሞ ከሱ ናችሁ መማር ብትችሉ አሪፍ ነው። ሜይ ቢ ወረፋ ላይ ደርሳችሁ ይችላል፣ ግን እንደዛ ብትሞክሩ አሪፍ ነው። አሁን ወደዚህ አይኤልቲኤስ አለፍን። ቀጣይ ያሉት አይኤልቲኤስ ካዘጋጃችሁ ከዛ እናንተ ዲግሪ ምናምን እናንተ እንዳለ ዶክመንት የትምህርት ማስረጃችሁን አዘጋጃችሁ ከዛ ቀጥታ ምንድነው የምታደርጉት? ወይ ብሎክድ አካውንት ነው የምትከፍቱት ወይ ደግሞ ሰው ካላችሁ እዚህ ነው የምታስፈርሙት እና ብሎክድ አካውንቱ ቀጥታ ከዛው ናችሁ ነው ብሎክድ የምታደርጉት። ያ ማለት እናንተ ብር ታስገባላችሁ ወይ የዓመት ወይ 6 ወር ማለት ነው። 6 ወር የሚቻላል የዓመት የሚቻላል። የዓመት 12,000 ምናምን የ6 ወር ደግሞ ሲሆን ለሁለት አካፍላችሁ 6,000 ምናምን ዩሮ ታስገባላችሁ ማለት ነው። ያ ስትመጡ አይወሰድባችሁም። እዚህ መጣችሁ በየወሩ ለእናንተ ነው የሚሰጣችሁ። እዚህ እንድትቀመጡ ነው ፍላጎት፣ እዚህ እንድትሰሩ ነው። ስለዚህ በየወሩ ለእናንተ በየወሩ ይሰጣችኋል ማለት ነው። ሙሉ ምንም ሳይቀነስ ያስገባችሁት ብሎክድ አካውንት ብር በብሎክድ አካውንት ብር ያስገባችሁት ሙሉ በየወሩ እየተባለ ይሰጣችኋል ማለት ነው። ለ6 ወር ከሆነ ለ6 ወር፣ ለ1 ዓመት ከሆነ ለ1 ዓመት ይሰጣችኋል ማለት ነው እና ይሄ እንደ በብሎክድ አካውንት ለምትመጡ ማለት ነው። ሌላው ደግሞ ሰው የሚፈርምላችሁ ከሆነ የሚፈርምላችሁ ሰው ጋር እሱ ጋር ኮሚኒኬት አድርጋችሁ ዲክላሬሽን ኮሚትመንት ይላክላችኋል። እሱ ደግሞ የሚፈርምላችሁ ሰው ካገኛችሁ ይፈርምላችኋል ማለት ነው። ከእሱ አንዳንድ መረጃ ይጠይቁታል። ሜይ ቢ እዚህ ጋር ማንኛውም ጀርመን ያለ ሰው አይፈርምላችሁም፣ ምክንያቱም ሬሲደንስ ያስፈልጋል፣ የዜግነት ምናምን ያለው ሰው ያስፈልጋል አንድ እና ስራ የሚሰራ ሰው ያስፈልጋል። ስራው ማንኛውም ይሁን ዝቅተኛ የሚሆን ከፍተኛ እዚህ ተመሳሳይ ነው። ይዘው የስራ ልዩነት ሊኖር ይችላል፣ ግን የደሞዝ ስኬል ብዙም አይለያይም። ከፍተኛውም ዝቅተኛውም ብዙም ሌብል ርቀት የለውም እና የስራ እንትን ችግር የለውም። ብቻ ዋናው መስራቱ ነው የሚታየው እና አንዳንድ የሱ ቤት ዶክመንት ምናምን ይታያል። በቃ እሱ ዋናው ከባዱ ነገር ዜግነት ያለው መገኘቱ ነው እና ሌላው ቀላል ነው። እሱ ከፈረመላችሁ በኋላ ኦልሬዲ አንድ ላይ ነው የምትፈራረሙት። ዌብሳይት ላይ ትገባላችሁ። ዌብሳይቱ ጋር ገብታችሁ ኢትዮጵያ ያለው ሰውም እዚህ ያለው ሰውም አንድ ላይ ትፈርማላችሁ። ፊርማ ታደርጋላችሁ፣ እንትና መረጃችሁ ታስገባላችሁ ምናምን፣ ከዛ ኢሜል ታደርጋላችሁ። ከዛ በኋላ ከእነሱ እስከሚመለስ ምላሽ እስከምታገኙ ድረስ መጠበቅ ነው ማለት ነው። 1 ወር ከምናምን ይፈጃል፣ ወደ 2 ወር ገደማ እንደዛ ይፈጃል እና እሱ ሌላ አንድ ፕሮሰስ ነው ማለት ነው። እና አሁን ይሄ እነዚህ ሁለቱ የብሎክድ አካውንቱ እና ሰው ከፈረመላችሁ ምንድነው አሁን እዚህ ጋር መሰላችሁ ብሎክድ አካውንት ስታደርጉ ሜይ ቢ ግል ሊላችሁ ይችላል፣ ግን ቻትጂፒቲ ወይም ኤአይ ጀሚኒ ምናምን ብትጠቀሙ ማለት ነው በደንብ ዲቴል ይነግራችኋል። እንደዚህ አድርጉ እያላችሁ እና እሱን እንደ ጓደኛችሁ ብታደርጉት አሪፍ ነው። እዚህ መጣችሁ የሚጠቅማችሁ እሱ ነው ጓደኛ የሚሆናችሁ እና እዚህ ጋር እኔ እንደዚህ ጊዜ ስላጣው ነው እንደዚህ ያልኩ ባስረዳ ደስ ይለኝ ነበር፣ ግን አይኖርም እና
እሱን ቻትጂፒቲ እናንተ ብትጠቀሙ ለእናንተም ጥሩ ነው። ምክንያቱም ከዚህ የመጣችሁ በኋላ ጓደኛችሁ እሱ ስለሚሆን መለማመድ ጥሩ ነው። ኤዎችን እያንዳንዱ ዲቴል ስለሚነግሯችሁ ማለት ነው። እና በዚህ እንለፈው። ይህንን ዲክላሬሽን ግልጽ እንደሆነላችሁ የገባችሁ ይመስለኛል። ብሎክድ አካውንት ካደርጋችሁ ብሎክድ አካውንት ሰው ካገኛ ሰው በቃ አለ። ከዚህ ውጭ የለም ማለት ወይ አንዱ ነው ወይ ብሎክድ ወይ ይሄኛው ማለት ነው። እና በዚህ ተዳላችሁ እነዚህን ዶክመንቶች ከያዛችሁ በኋላ ቀጣይ ቀጠሮ ማስያዝ ነው። ቀጠሮ እንዴት ነው የምታስይዙት? ኦንላይን ላይ ገብታችሁ ቀጠሮ ብታስይዙ፣ እኔ ቀጠሮ አስይዛችሁ ብትገቡ ይሻለኛል። በሁለት መንገድ ነው። እዛው ፎርም ወጣችሁ ኢትዮጵያ ኤምባሲ ጀርመን ያለው ኢትዮጵያ ኤምባሲ ውስጥ ኢትዮጵያ ውስጥ ያለው ጀርመን ኤምባሲ እዛው ዌብሳይት ላይ መሙላት ትችላላችሁ። ዶክመንታችሁ ግን እንዲፋጠንላችሁ ከፈለጋችሁ እኔ መክራችሁ ላይ ቀጠሮ ይዛችሁ ብትሄዱ ነው መክራችሁ። እኔ ኤምባሲ እንደገባው በአንድ ወር ነው ያለቀው ማለት ነው። ይሄ አሁን ዶክመንታችሁ ከተዘጋጀ በኋላ ኤምባሲ 30 ቀን ነው ማክሲመም 30 ቀን፣ በጣም ፈጣን ናቸው። 30 ቀን ምናምን ነው እና ሌላም ብዙም ቪዛ ቢሆን በ45 ቀን ምናምን የሚጨርሱት ግፋ ቢል ማለት ነው። እና በ30 ቀን ኤምባሲ ከገባ በኋላ ያልቃል ማለት በአንድ ወር ያልቅላችኋል ማለት ነው። ሌላው ግን የእናንተ ዶክመንት ማዘጋጀት ምናምን ጊዜ ሊወስድ ይችላል እና ኤምባሲ ስትገቡ ግን በአንድ ወር ውስጥ ቪዛው ያልቃል ማለት ነው። እና ኤምባሲ ስታዘጋጁ ሞቲቬሽን ሌተር ማዘጋጀት አለባችሁ። ዶክመንታችሁን ክሊር አድርጋችሁ አንዳንድ ኮፒ ይዛችሁ መሄድ አለባችሁ። ፓስፖርት ፎቶ ሳይዝ ምናምን እዛ ይጠይቃችኋል ዌብሳይት ላይ ስታደርጉ መያዝ የሚገባችሁ ማለት ነው። እሱን አሟልታችሁ ብልም አለ እሱን የሚከፈለውን እሱን አሟልታችሁ ምናምን ይዛችሁ መሄድ አለባችሁ። ሞቲቬሽን ሌተር ከዚህ ጋር ደጋግሜ ተናግሬያለሁ። ሞቲቬሽን ሌተር ወሳኝ ነው፣ በጣም ወሳኝ ነገር ነው እና እሱ ላይ በደንብ ብትሰሩት አሪፍ ነው። በዛ ላይ ነው ጥያቄዎች ሊጠይቋችሁ የሚችሉት ማለት ነው። እና በደንብ በቃ እሱ ላይ ብትዘጋጁ አሪፍ ነው ብዬ አስባለሁ። ከዛ እሱን ካሟላችሁ በኋላ ሞቲቬሽን ሌተር በደንብ ከሰራችሁ በኋላ እሱ ላይ ነው ጥያቄ የሚጠይቃችሁ። ስለዚህ ሞቲቬሽን ሌተር በደንብ ይዩት ማለት ነው። እና ስለዚህ ፕሮሰስ ስናወራ ጥቅሙ ምንድን ነው ካላችሁኝ፣ እኔ ጥቅሙን ያየሁት ብዙዎች ሳታደርጉ ነው የምትመጡት ወደዚህ ማለት ነው። እና ብዙዎች አታደርጉም፣ ሌላ የምትከፍሉት ነገር ብዙም የለም እና ብዙዎች አታደርጉም። እሱን ነው ጥቅሙ። ሁለተኛ እዚህ መጣችሁ በኋላ አስተላገል አለው። እሱን በሌላ ቪዲዮ እናያለን። እና ሁሉንም ብታውቁት አሪፍ ነው፣ ቀድማችሁ እንድትዘጋጁ ማለት ነው። ከኛ ስህተት እናንተ ተምራችሁ ደግሞ እንደኛ ስህተት እንዳትሉ ነው አሁን እዚህ ቪዲዮ የምንሰራው ማለት ነው። እና ባጭሩ ይህን ይመስላል ስለ የቻንስ ካርድ ቪዛ ፕሮሰስ እና ቪዛው እዚህ ከመጣችሁ በኋላ ያለው የቪዛው ሁኔታ የሚሰጣችሁ ቪዛው ላይ በፓስፖርቱ ላይ የሚመጣላችሁ ቪዛ ይሄ ነው ባጭሩ ማለት ነው። እና ሌላ ደግሞ ቀጣይ ስለ ካናዳ እናወራለን ዲቴል ማለት ነው። ካናዳም እንደዚህ ከበድ ይላል፣ እንደ ጀርመን አይደለም። ስለሱ ደግሞ በ2026 ይወጣ ነው እና ስለሱ በደንብ እናወራለን። እስከ ገዛው ጊዜ ሰላም ቆይኝ፣ ይመቻችሁ፣ አትጥፉ። መልካም ጊዜ